ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ አንድ አዲስ ቪዲዮ ይዤላችሁ መጥቻለሁ። ይሄውም እንዴት ፕሌሊስት ክሬት ማድረግ እንደምንችል ነው። በዩቲዩብ ላይ ዩቲዩብ ለምትሰሩ ልጆች ዩቲዩብ ላይ እንዴት ፕሌሊስት ክሬት እናደርጋለን የሚለውን አሳያችኋለሁ። የባለፈው ቪዲዮ ላይ እንዴት 4000 ሰዓት መሙላት እንችላለን በሞባይል የሚለውን አሳይቻለሁ። ልክ እንደ ላፕቶፕ ብዙ ዊንዶውስ ከፍተን እስከ 6 ድረስ ዊንዶው ከፍተን በማጫወት በፕሌሊስት ማለት ነው ፕሌሊስት ውስጥ ቪዲዮአችንን ሰብስበን በማጫወት እንዴት አድርገን እንሞላለን የሚለውን አሳይቻችኋለሁ። ሄዳችሁ ማየት ትችላላችሁ ወይም ኢንድ ስክሪን ላይ አስቀምጥላችኋለሁ። አሁን እንዴት ክሬት ማድረግ እንደምንችል አሳያችኋለሁ ማለት ነው። ፕሌሊስት ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የደወል ምልክቷን በመጫን ቶሎ እንዲደርሳችሁ ያድርጉ። አሁን ወደ ቪዲዮ እንዴት ክሬት ማድረግ እንዳለብን አሳያችኋለሁ ማለት ነው። ዩቲዩብ ውስጥ ነው የምንገባው ቀጥታ። ይኸው እዚህ ጋር ዩቲዩብ ውስጥ ገብተን ለምሳሌ እንደዚህ ከሆነ ሆም ነው ይሄ። ከሆሙ ላይ ላይብረሪ የሚለውን እንመርጣለን። ይኸው እዚህ ጋር መጨረሻ ላይ በታች በጥግ በኩል ላይብረሪ የሚለውን ስንነካ እዚህ ጋር ፕሌሊስት የሚል አለ፣ ኒው ፕሌሊስት የሚል አለ። እዚህ ጋር እኔ የከፈትኳቸው ፕሌሊስቶች ናቸው። ለምሳሌ እንደምታውቁት የኔ ፕሌሊስት የኔ ቻናሎች አንዱ የመዝናኛና ቁም ነገር፣ አንዱ ደግሞ የቲዩቶሪያል አለው። ሁለቱ እዚህ ጋር እንደምታዩት መዝናኛና ቁም ነገር የሚለው 2 ቪዲዮ አለው፣ ቲዩቶሪያል የሚለው 7 ቪዲዮ አለው እና ሾርቶች ምናምን ስላሉት ደግሞ አጠቃላይ ያለው ቪዲዮ ይሄ 14 ነው። ስለዚህ እነዚህን ቪዲዮዎች ወይም ደግሞ እነዚህን ፕሌሊስቶች እንዴት እንደከፈትኳቸው አሳያችኋለሁ ማለት ነው። እዚህ ጋር ኒው ፕሌሊስት ይላል፣ ፕላስ ምልክት አለው። ኒው ፕሌሊስት የሚለውን እንጫነዋለን። ከዛ ይሄ መጥቶልናል እነዚህ። ከዛ ኔክስት የሚለውን እንጫነዋለሁ። በዚህ በጥግ በኩል ያለችው ኔክስት፣ ይሄው እዚህ ጋር ኔክስት እለዋለሁ። እንደምታዩት ኒው ፕሌሊስት ታይትል አስገባ ይለኛል። ርዕስ ነው ለምትፈልጉት ለምትፈጥሩት ፕሌሊስት ርዕስ ማለት ነው። እኔ እንዳያችሁት እዛ ጋር የመዝናኛና ቁም ነገር ብዬ ጽፌያለሁ። አንዱ ደግሞ የቲዩቶሪያል ብዬ ጽፌያለሁ። ለእናንተ ዝም ብዬ አሁን ዜና ልበሉ፣ ለእናንተ ለማሳየት ለምሳሌ ያክል ነው። እኔ ዜና አልሰራም። እሺ ዜና ብዬዋለሁ። ከዛ እዚህ ጋር ፕራይቬት እዚህ ጋር ያስመርጣናል። ፕራይቬት አንሊስት ፐብሊክ ይላል። እዚህ ጋር ፕራይቬት የሚለው ያው እኛ ብቻ የምናየው ነው። አንሊስትም እኛ ብቻ ነን የምናየው። እዚህ ጋር አንሊስትድ የሚለው ሊንክ በመላክ ምናምን ነው ለሰው ማሳየት የምንችለው። ፕራይቬት ላይ ሊንክ መላክ አንችልም። እሺ እንደምታውቁት ፐብሊክ ደግሞ ማንኛውም ሰው የሚያየው ነው። ፐብሊክ ማድረግ ጥሩ ነው ፕሌሊስት፣ ምክንያቱም ሰዎች ቻናላችሁ ውስጥ ሲገቡ በሼልፍ ያገኛሉ ማለት ነው። ለምሳሌ እንዴት ነው መጽሐፋውን ሼልፍ አለው አይደለ ሲቀመጥ፣ ልክ እንደዛ የኛንም ዩቲዩብ ቪዲዮዎቻችንን በስነ ስርዓት ተደርድረው እንዲያገኙት ተመልካቾቻችን በሼልፍ ብናስቀምጠው አሪፍ ነው። ስለዚህ እዚህ ጋር ክሬት እንለዋለን። እዚህ ጋር ታይትል አስገብቻለሁ። እዚህኛው ጋር ደግሞ መርጫለሁ አንሊስት ፕራይቬት ፐብሊክ የሚለውን። ለራሳችሁ ብቻ የምትፈልጉት ከሆነ ፕራይቬት ማድረግ ትችላላችሁ ወይም አንሊስት ማድረግ ትችላላችሁ። እኔ ግን ፐብሊክ እንዲሆን ስለምፈልግ ሰው እንዲያየው ስለምፈልግ ፐብሊክ ብዬዋለሁ። ክሬት ፕሌሊስት እንደምታዩት ክሬት ሆኗል ይለኛል። ፕሌሊስት ክሬት ይላል። ሲ ሊስት ይለኛል። እስቲ ልየው። እዚህ ውስጥ ዜና የሚለው ውስጥ ምንም ቪዲዮ አላረኩም። እንደምታዩት ኖ ቪዲዮስ ኢን ዲስ ፕሌሊስት የት ይለኛል። ከዛ እመለስና አሁን እንዴት ነው እዚህ ፕሌሊስት ውስጥ ቪዲዮዎቹን እንዴት ነው ማስገባው የሚለውን ደግሞ አሳያችኋለሁ። ገባን። እዚህ ጋር የራሳችን ቻናል ውስጥ ዩር ቻናል የራሳችን ቻናል ውስጥ ስንገባ ቪዲዮ የሚል አለ። ቪዲዮዎቹ እንደዚህ ሲመጡልን የምንፈልገውን ቪዲዮ ዜና ውስጥ እንዲገባ የምፈልገው ለምሳሌ እኔ ዜና ብዬ ስለመረጥኩ፣ እናንተ ወይ ቲዩቶሪያል ሊሆን ይችላል፣ መዝናኛ ሊሆን ይችላል፣ ወይ ሰምቲንግ የምግብ ምናምን ዝግጅት ምናምን ከሆነ እዚች ጋር 3 ነጠብጣቧን እንነካለን። 3 ነጠብጣቧን ስነካው ምን ያመጣልኛ? እንደምታዩት ሴቭ ቱ ፕሌሊስት የሚለውን ሁለተኛ ላይ ያለውን መርጠዋለሁ። ሴቭ ቱ ፕሌሊስት እንደምታዩት ሴቭ ቱ ዋች ሌተር ይላል። ሴቭ ቱ ፕሌሊስት፣ ኢዲት፣
ዳውንሎድ፣ ሼር የሚላል። ስለዚህ እኔ ሁለተኛ ላይ ያለውን መርጠዋለሁ። ሁለተኛ ላይ ያለውን ስመርጠው እንደምትመለከቱት 1 2 3 4 የከፈትኳቸውን ፕሌሊስቶች ያመጣልኛል። ይሄው አዲስ የከፈትነው ፕሌሊስት ዜና የሚለው መጀመሪያ ላይ አለ። ይሄው ዜና የሚለው። ስለዚህ እሱ ላይ እንዲገባ ከሆነ የምፈልገው እሱ ላይ ነካና በዚህችን 4 ማዕዘኗን እንደምታዩት የራይት ምልክት ይመጣል። ስነካው ከዛ ደን እለዋለሁ ማለት ነው። ፕሌሊስት አፕዴትድ ይለኛል። አሁን ለምሳሌ ቅድም ዜና ብዬ የፈጠርኩትን ፕሌሊስት መለስ ብዬ ማየት እችላለሁ። ይሄው ስመልሰው ባክ ብዬ ዜና ይላል። ዜና የሚለው ውስጥ ስገባ ይሄው እንደምትመለከቱት አሁን አድ ያደረግነውን እናገኛለን ማለት ነው። በዚህ መልኩ ሌሎች ቪዲዮዎችንም እዚሁ ላይ በጨመር ለምሳሌ እስቲ አንድ ቪዲዮ ጨምሬ ላሳያችሁ ለእናንተ ማለት ነው። ዮር ቻናል ይላል። ገብቼ ቪዲዮዎች አሉኝ። ከነዚህ ቪዲዮዎች አንዱን ልምረጥ እስቲ። ከሾርቱ አንዱን ልምረጥ። ይሄንን ሴቭ ቱ ፕሌሊስት እለዋለሁ። ከዛ ዜና የሚለውን እመርጥለታለሁ። ደን ይላል። ሁለቱንም የተመረጡትን ያሳየኝ እዛኛውም ውስጥ ስላለ ነው። ተከታታዮቼ ባክ እለዋለሁ። ባክ ብዬ ላይብረሪ ውስጥ ገባና አሁንም ዜና የሚለው ስገባ ይኸው እንደምታዩት ሁለቱም ገብቶልኛል ማለት ነው። ስለዚህ ፕሌሊስት ማጫወት ማለት እንደዚህ ፕሌሊስታችን የፈጠርነውን ፕሌሊስት እንገባና ይሄን ምልክት ስንነካው ሙሉን ማጫወት ይጀምራል ማለት ነው። ለምሳሌ 10 ቪዲዮ ከሆነ ፕሌሊስት ውስጥ ያለው በዊንዶዋችን ወይም ደግሞ በምንከፍተው ብራውዘር ይሄንን ስንነካ ሁሉም ቪዲዮዎች ማለት ነው በተከታታይ መጫወት ይጀምራሉ። እኛ ሳናስፈልገው ሁሉም ቪዲዮዎች በተከታታይ መጫወት ይችላሉ። ለዋች አወራችን ማለት ነው። ዋች አወር እንዲጨምርልን፣ ዋች አወር አልጨምር ላለን ሰዎች ማለት ነው። በዚህ መልኩ ዋች አወራችን እንዲጨምር በፕሌሊስት በማጫወት ማሳደግ እንችላለን ማለት ነው። እንዴት አድርገን ዊንዶ ከፍተን ብዙ ዊንዶዎችን ከፍታለን በስልካችን ለሚለው ደግሞ የሰራሁት ቪዲዮ አለ። እሱን ገብታችሁ በማየት ዋች አወራችሁን እንድታሳድጉ እነግራችኋለሁ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። ቻው።